እስቲ አንድ ጥያቄ ልጠይቃችሁ። በቀን ስንት ሰዓት ነው ስልክ ላይ ወይም ደግሞ ላፕቶፕ ላይ የምታሳልፉት? ብዙ ሰዓት ነው አይደል? ግን ያን ሁሉ ሰዓት በእርግጥ ለምርታማነት የተጠቀምንበት ነው ወይስ እየባከነ ነው የሚለው በጣም ወሳኝ ነው። ቴክኖሎጂ እጅግ በጣም እየሮጠ ነው። ዓለም እየተቀየረች ነው። ድሮ ተርጓሚ ትራንስሌተር እንፈልግ ነበረ። አሁን ግን ከኛ ጋር የሚኖር የአማርኛን እንደ አፍ መፍቻ ቋንቋ የሚናገር የሀገራችንን የኢትዮጵያን የአዲስ አበባን የተለያዩ የክልሎችን ብሔር ብሔረሰቦችን ኮንቴክስት በደንብ የሚረዳ የትምህርት ስርዓቱንም ጭምር ኢቭን እያንዳንዷን ነገር የተረዳ ጄሚናይ 3 ፕሮ የተሰኘ አዲስ የጄሚናይ ሞዴል ይፋ ሆኗል። ዛሬ የምናየው የተለመደውን ሃው ቱ ቪዲዮ ምናምን አይደለም። ዛሬ ወደ ውስጥ ገብተን ጄሚናይን እንዴት ትሬን እንደምታደርጉት እንዴት እንደ ፕሮፌሽናል እንደምታዙትና በዘርፋችሁ ሁላችሁም በየራሳችሁ ዘርፍ ተወዳዳሪ የሌለው ሰው እንዴት መሆን እንደምትችሉ ነው የምናየው። ሰው ቪዲዮ ትንሽ ምናልባት ሊረዝም ይችላል፣ ግን የምናወራው ስለ ህይወታችሁ ነውና ስለ ስራችሁ ነውና አብራችሁኝ እንድትቆዩ እጋብዛችኋለሁ። መጀመሪያ የምንጀምረው ከተማሪዎች ነው። ብዙ ተማሪዎች የሚሳሳቱት ነገር አለ። ጄሚናይን እንደ ጉግል ሰርች ነው የሚጠቀሙት። ይህ ትልቅ ስህተት ነው። ጄሚናይን እንደ ግል አስጠኚ፣ እንደ ፐርሰናል ትሬነር፣ እንደ ፐርሰናል ቲዩተር ነው ማሰብ ያለባችሁ። ስለዚህ አሁን እንመልከት ይህን ውስብስብ፣ ለምሳሌ ይሄን እዚህ ጋር የምትመለከቱትን ውስብስብ ፊዚክስ ዝም ብዬ እኔ የአንደኛ ዓመት ዩኒቨርሲቲ ተማሪ ነኝ። ይህን ዶክመንት አንብበ በጣም ከባድና ውስብስብ የሆነውን የኳንተም ሜካኒክስ ኦር ፊዚክስ ሰምቲንግ ሊሆን ይችላል ጽንሰ ሐሳቡን አንድ የአምስተኛ የስድስተኛ ወይ አስረኛ ክፍል ተማሪ ሊረዳው በሚችል ቀላል አማርኛ ምሳሌ የሰጠ አብራራልኝ በሉት። እንደምትመለከቱት ይህን የኳንተም ሜካኒክስ ፒዲኤፍ መጽሐፍ ኦልሞስት እዚህ ጋር ይታያችኋል። ወደ 600 ገጽ ነው። 690 ኦልሞስት 700 ገጽ ነው ይታያችኋል። ይሄው መጽሐፍ ነው፣ ትልቅ መጽሐፍ ነው። 690 ገጽ ነው። ስለዚህ ይሄንን ነው ሰመራይዝ እንዲያደርግልን የምንጠይቀው። ጄሚናይ ላይ እናስገባዋለን። እንደምትመለከቱት አዲሱ የጄሚናይ 3 ፕሮ እዚህ ጋር ከስር አለ፣ ፋስት የሚለው አለ። አሁን ደግሞ አዲስ የመጣው ቲንኪንግ ዊዝ 3 ፕሮ የሚል አለ። እዚህ ላይ በአማርኛ እንሰጠዋለን። ፒዲኤፉን ያስገብቻለሁ። እኔ የአንደኛ ዓመት ዩኒቨርሲቲ ተማሪ ነኝ። ይህን ዶክመንት አንብበ በጣም ከባድና ውስብስብ የሆነውን የኳንተም ሜካኒክስ ጽንሰ ሐሳብ እንደ አንድ የአምስተኛ ክፍል ተማሪ ሊረዳው በሚችል ቀላል አማርኛ ምሳሌ የሰጠ አብራራልኝ ብዬ ሰጠሁት። ስለዚህ ይህን ፒዲኤፍ በራሱ ጊዜ በደንብ አድርጎ አናላይዝ ያደርግና በቀላሉ አምስተኛ ክፍል ተማሪ ሊረዳው በሚችል መልኩ ቀለል አድርጎ ያስረዳናል ማለት ነው። እንደምትመለከቱት በአማርኛ በደንብ አድርጎ በዝርዝር አስቀምጦልኛል። ኳንተም ሜካኒክስ ምንድነው? ለጀማሪዎች በዓለማችን ላይ ያሉ ሁሉ የሚሰሩት በተወሰነ ህግ ነው። ለምሳሌ አንተ ኳስ ብትወረውር ኳሱ የት እንደሚወድቅና ምን ያህል እንደሚፈጥን ማወቅ ትችላለህ። ይህ ክላሲካል ፊዚክስ ይባላል። እኛ የምናየው ትልቁ ዓለም የሚሰራው በዚህ ነው። ስለዚህ ተመልከቱ፣ በዩኒቨርሲቲ ደረጃ የሚሰጠውን ትልቅ ኮርስ፣ ትልቅ ትምህርት እንዲህ ፒዲኤፉን ተቀብሎ በቀላሉ የአምስተኛ ክፍል ተማሪ በሚረዳው ስላልኩት በዚህ አይነት መልኩ ቀለል አድርጎ እንዲገባኝ አድርጎ አስቀምጧል። አያችሁት ልዩነቱ? አክታስ ቲዩተር አልኩት፣ ማንነቴን ነገርኩት፣ ምን እንደሚከብደኝ ነገርኩት። ውጤቱስ የአንድ የአምስተኛ ክፍል ልጅ በሚገባ አማርኛ አብራራልኝ ማለት ነው። በአማርኛ ነው መነግራችሁ። በዚህ ብቻ እናበቃም። ለፈተናው መዘጋጀት ከፈለጋችሁ ደግሞ ቀጥላችሁ ጠይቁት፣ እንዲህ በሉት። ለምሳሌ ጀስት አሁን ደግሞ አስተማሪ ሁን በሉት። አስተማሪ ሁንና አክታስ ደግሞ ግዴታ ነው። በቃ አስተማሪ ሁን፣ ተማሪ ሁን ምናምን ብላችሁ እንዲህ ፕሮፌሰር ሁን እንዲህ። ስለዚህ አስተማሪውንና ከዚህ ዶክመንት ውስጥ ለፈተና ይወጣሉ ብላ የምትገምታቸውን
5 ከባድ ጥያቄዎች አውጣና ፈትነኝ በሉት። ከዛ መልሱን እንዳትነግረኝ እኔ ልሞክር፣ ከዛ ታረመኛለህ በሉት። ስለዚህ አሁን ደግሞ አንድ እንደ አስተማሪ ሆነ ከዚህ ቀደም ዶክመንት ውስጥ ለፈተና ይወጣሉ ብለህ የምትገምታቸውን 5 ከባድ ጥያቄዎች አውጣና ፈትነኝ፣ መልሱን አትንገረኝ፣ እኔ ስሞክር ታረመኛለህ በሉት። እኔ እንደዛ ብዬ ሰጠሁት። ምላሹን ምን እንደሚያደርግ መልሰን እናያለን። በጣም ይገርማል። ተመልከቱ። እንደ ዩኒቨርሲቲ መምህር ከዚህ መጽሐፍ አሁን ቀደም ከሰጠሁት ማለት ነው ዚቲሊ ኳንተም መካኒክስ የሚለው መጽሐፍ በተለይ ከመጀመሪያዎቹ ምዕራፎች ወሳኝና ፈታኝ የሆኑ 5 ጥያቄዎች አውጥቼልሃለሁ ይላል። ተመልከቱ፣ ከታች አስቀምጦልሃል። ጥያቄው የብርሃን ኢንቴንሲቲ በጣም ከፍተኛ ቢሆንም የብርሃኑ ፍሪኩዌንሲ ከብረቱ ወይም ደግሞ ከትሬሾልድ ፍሪኩዌንሲ በታች ከሆነ ለምን ኤሌክትሮን ሊፈናጠር አልቻለም? ይህ ክስተት ስለ ብርሃን ባህሪ ምን ያረጋግጥልናል ብሎ ጠየቀን። ኢማጂን ከ700 ገጽ መጽሐፍ ላይ ነው ይሄን ጥያቄ ያወጣው። ሁለተኛ ጥያቄ ስለ ኮምፕተን ኢፌክት ኮምፕተን ኤክስሬይን ከኤሌክትሮን ጋር ሲያጋጭ ተመልሶ የሚበተነው ስካተርድ ኤክስሬይ የሞገድ ርዝመት ወይም ደግሞ ዌቭሌንግዝ ከገባው ሞገድ ርዝመት የበለጠ ሆኖ ተገኝቷል። ጥያቄው ክላሲካል ፊዚክስ እንደሚለው ቢሆን ኖሮ ሞገዱ ሲበተን የሞገድ ርዝመቱ ምን መሆን ነበረበት? ኢማጂን። ይሄ እጅግ በጣም የሚገርም አፕሮች ነው። 5 ጥያቄ አውጣልኝ ባልኩት መሰረት አውጥቷል። ከዛ ምን ቢል ጥሩ ነው? ከታች መልካም ፈተና፣ መልሶችን እጠብቃለሁ ይላል። እናንተ በሚመስላችሁ እንግዲህ በእንግሊዘኛም በአማርኛም ከፈለጋችሁ መልሳችሁን ከታች ታስቀምጣላችሁ። ይሄ ከ700 ገጽ የወጣ 5 ጥያቄ ነው። ከ700 ገጽ 50 ጥያቄ አውጣልኝ ብትሉት ያወጣላችኋል። ስለዚህ መልሳችሁን ከስር ተሰጡታላችሁ። ትክክል አይደለህም፣ ትክክለኛው ምላሽ ይሄ ነው፣ ትክክል ከሆናችሁም ደግሞ ትክክል ነህ በሚል ምላሽ ይሰጠናል ማለት ነው። ይሄ ነው ጨዋታው። ራሱ ፈተና ያወጣል፣ ራሱ ያርማችኋል። ማታ ዶርም ውስጥ ሆናችሁ ከዚህ የተሻለ አስጠኝም ምንም እናንተ የፈለገ አጥንታችሁ በዚህ ልክ ውጤታማ ልትሆኑ አትችሉም። ስለዚህ በጣም ውጤታማ ያደርጋችኋል። ተማሪዎች በዚህ መልኩ ተጠቀሙት። ሌላኛው ለቢዝነስ ሰዎች ነው። አሁን ወደ ቢዝነስ ዓለም ላይ ስንመጣ ብዙ ነጋዴዎች እንግሊዘኛ መናገር ስለሚከብዳቸው ብቻ ብዙ እድሎች ያመልጧቸዋል፣ ብዙ እድሎችን ያባክናሉ፣ ወይንም ደግሞ ሰው ይቀጥራሉ። ያ ደግሞ ወጪ ነው። አሁን ግን ያ ዘመን አልፏል። እውነት ለመናገር አንድ ሚስጥር ልንገራችሁ። ዝም ብላችሁ ይህን ተርጉምልኝ አትበሉት። ባይዘው ጉግል ላይ ወይም ደግሞ እንትን ላይ ቻት ጂፒቲ የሚሆን ጄሚናይ ላይ ሞር አሁን ስለ ጄሚናይ ነው እያወራን ያለ ነው። ቀጥታ መተርጎም ስሜት አይሰጥም። ባይዘው ኮንቴክስቹዋል ኮንቴክስት ወይም ደግሞ አውድ ስጡት። ለምሳሌ አንድ ኢሜል እንውሰድ። ለምሳሌ አንድ ነጋዴ ከአቅራቢዎች ሀገር ወይ ዱባይ ካለ ሰፕላየር ጋር መከራከር ፈለገ። ስለዚህ እንዴት ወደ መጻፍ እንዳለበት በኢሜል ዋጋ መከራከር ቢፈልግ ለምሳሌ እኔ በኢትዮጵያ ኤሌክትሮኒክስ አስመጪ or something አስመጪ ለዱባይ አቅራቢ ኢሜል መጻፍ ፈልጋለሁ። የላኩልኝ እቃ ጥራቱ እንደጠበቅኩት አይደለም። ስለዚህ ቅናሽ እንዲያደርጉልኝ ወይም ደግሞ እቃውን እንደምመልስ ግን ከነርሱ ጋር ያለኝን ግንኙነት ማበላሸት እንደማልፈልግ ቀጣይ ስለሚፈልጋቸው ማለት ነው። ጨዋነት በተሞላበት ነገር ግን ጠንከር ባለ እንግሊዘኛ በጣም ፖላይት ሆኖ ግን ጠንከር ባለ እንግሊዘኛ ኢሜል ጻፈልኝ በሉት። ነጋዴ ቆናቸው። ስለዚህ እንዴት መልስ እንደሰጠኝ እንየው። ስለዚህ እዚህ ጋር እኔ በኢትዮጵያ የኤሌክትሮኒክስ አስመጪ ነኝ፣ ለዱባይ አቅራቢ ኢሜል መጻፍ ፈልጋለሁ፣ የላኩልኝ እቃ ጥራቱን እንደጠበቅኩት አይደለም፣ ስለዚህ ቅናሽ እንዲያደርጉልኝ ወይንም ደግሞ እቃውን እንደምመልስ ግን ከነርሱ ጋር ያለኝ ግንኙነት ማበላሸት እንደማልፈልግ የሚገልጽ ጨዋነት የተሞላበት ነገር ግን ጠንከር ያለ ፖላይት በት ፊርም
ጠንከር ያለ ግን ጨዋነት የተሞላበት ኢሜል በእንግሊዘኛ ጻፍልኝ ብሎ አንድ የመርካቶ ነጋዴ አንድ ቦሌ የሚገኝ ነጋዴ ኮንቬንሲቭ የሆነ ኢሜል እንዲጻፍለት ቢፈልግ በአማርኛ እንዲመጠየቅ ይችላል። ግዴታ እንግሊዘኛ ማወቅ አይጠበቅበትም። ስለዚህ የሚሰጠንን ምላሽ አብረን የምናየው ነው የሚሆነው። ይህ በ10 ሰከንድ ውስጥ የሚመለስ ምላሽ ነው። ያን ያህል ረጅም ደቂቃ መጠበቅ አያስፈልገንም። ረጅም ደቂቃም አንጠብቅም። ይሄው እያያችሁት በዱባይ ላለው አቅራቢ የምትልኩት ችግሩን በግልጽ የሚናገር ነገር ግን የንግድ ግንኙነታችሁን የማይጎዳ ጨዋ ግን ጠንከር ያለ የኢሜል ረቂቅ ከታች በታች አቅርቤላችኋለሁ ይላል። ሰብጀክት አለ፣ ዲር የካምፓኒው ኔም አለ። I hope this email finds you። ይሄ ብዙ ጊዜ የተለመደ ስለሆነ መቀየርም ይቻላል ሌላ ተጨማሪም። ግን ውስጥ ላይ ያለውን ነገር በደንብ ብታዩት እያንዳንዱን ነገር አስቀምጦልናል። ለምሳሌ የ20% ሪፈንድ እንዲያደርግላችሁ ወይ ደግሞ እቃውን እንዲመልስላችሁ እዚህ ጋር አስቀምጧል። ሪተርን ኦፍ ጉድስ ኤንድ ፓርሻል ሪፈንድ በኦፕሽን አስቀምጦላችኋል። ስለዚህ እያንዳንዱን ነገር እዚህ ጋር በግልጽ እሱን ሊያሳምን በሚችል መልኩ ቆንጆ አድርጎ ጽፎልናል። ስለዚህ ይሄ ኢሜል ሰብጀክቱ ላይ አርጀንት ወይም ደግሞ ኳሊቲ የሚል ነገር ኳሊቲ ኢሹ አንስቷል። ስለዚህ ጉዳዩ ትኩረት እንዲሰጠው ያደርጋል። መጀመሪያ ላይ ቀጣይ ቅሬታን ያቀረበው ዲስአፖይንትመንት I was disappointed to find ብሎ በዝርዝር እዛ አስቀምጦልናል። ስለዚህ እቃው እንደፈተሹትና እቃውን እንዳዩት እና እንደተበሳጩ በጨዋነት ይገልጻል ይላል። ከዛ መጨረሻ ላይ ምን አደረገ? መፍትሄ ሁለት አማራጭ ሰጠ ጽሁፉ ላይ ቅድም እንደነገርኳችሁ ሪፈንድ እና ዲስካውንት። አቅራቢዎቹ ብዙውን ጊዜ እቃው ተመልሶ የመጓጓዣ ወጪ ከሚያወጡ ይልቅ የሺፒንግ ኮስት ድጋሚ ከሚመለስ ዲስካውንት ማድረግን ይመርጣሉ። ስለዚህ ቅናሹን እንደ መጀመሪያ አማራጭ ማቅረቡ ብልህነት ሆኖ ይላል። ተመልከቱ ጂሰስ። ከዛ መጨረሻ ላይ ማስጠንቀቂያ ቅናሽ ካላደረጉ ወይም ደግሞ እቃውን ካልመለሱ እቃውን ከመመለሱ አማራጭ እንደሌለው ጠንከር አድርጎ ይናገራል። ራይት ቅናሽ ካላደረገ ጠንከር ያለ ምን መውሰድ እርምጃ እንደሚወስድ ያ ምንድነው እቃው ይመለስልኝ ነው። እነዛ ደግሞ የሺፒንግ ኮስት ማውጣት ስለማይፈልጉ ዘይጎነቢ ዲስካውንት ወደ ማድረጉ ይሄዳሉ። ይሄ ኮንቪንስ ማድረጊያ ትልቅ መንገድ ነው። እነዚህን 4 ጽንሰ ሐሳቦች መልእክቶች በማስተላለፍ አቅራቢዎቹን ኮንቪንስ ማድረግ ችሏል ማለት ነው። ይሄ የመርካቶ ነጋዴ። አስተውሉ፣ እዚህ ጋር ቁልፉ ፖላይት የሚለው ነው። ግልጽ ነው። ጄሚናይ ስሜታችሁን ተረድቶ ለቢዝነስ ዓለም የሚመጥን ቋንቋ ያስቀምጥላችኋል። ይህን ኢሜል ብትልኩት ማንም ኢትዮጵያ ውስጥ ሆናችሁ በቻት እንደጻፋችሁ ታይተራታል። ግልጽ ነው። እንደ ትልቅ የዓለም አቀፍ ካምፓኒ ነው የምትታዩት። ሌላው ቀርቶ የሱቃችሁን ፎቶ አንስታችሁ ይሄ ሱቄ ነው የበለጠ ደንበኛ ለመሳብ እቃዎችን እንዴት በለደድር እንዴት ባስተካከል ይሻላል ብላችሁ ጠይቁት። የሚገርም አድርጎ ነው የሚነግራችሁ። የማርኬቲንግ ኮንሰልታንት ራሱ ያስፈልጋችሁ። የቢሮዬ አቀማመጥ ይሄ ነው እንዴት አድርጌ ላስቀምጠው ሳቢ እንዲሆን ምናምን ብላችሁ በአማርኛ ጠይቁት። በጣም በቃ ለኛ ኢትዮጵያውያን የሚገርም ሆኖ ነው አሁን ፕሮስሬ የመጣው። ሌላኛው እስቲ ለዶክተሮች፣ ለሎየሮች፣ ለኢንጂነሮች ደግሞ እንመልከት። ሌሎች ሙያ ላይ ስራ ላይ ላላችሁም ሐኪሞች፣ ኢንጂነሮች፣ ጠበቆች ስራችሁ ከባድ እንደሚሆን ግልጽ ነው፣ የሚታወቅ ነው። መረጃው የምትሰጡት የምታስቀምጡት መረጃ ብዙ ነው። ዶክተሮች ለምሳሌ ታካሚ ወይም ደግሞ ደንበኛው ደግሞ ማብራሪያ ይፈልጋል፣ ታካሚ ይፈልጋል፣ ግልጽ ሆነ ማብራሪያ ይፈልጋል። ለምሳሌ ሐኪም ናችሁም በል ታካሚያችሁ የጤናዬ ሁኔታ እንዴት ነው ብሎ ሲጠይቅ በሕክምና ቃላት ብታብራሩለት ለምሳሌ አይገባም ታካሚ። በተለይ የገጠር አካባቢዎች ላይ ጄሚናይ እስቲ እንዲበሉት ዶክተሮች
ይህንን የላብራቶሪ ውጤት ለምሳሌ ከላብራቶሪ ውጤት ጋር መጣ ይህንን የላብራቶሪ ውጤት አንብበ የስኳር ህመም ላለበትና የህክምና እውቀት ለሌለው የገጠር ሰው አመጋገቡ እንዴት ማስተካከል እንዳለበት የሚያሳይ ምክር በኢትዮጵያ ምግቦች ላይ ተመስርተ እነ እንጀራ እነ ጤፍ ወርሰም እነ ሽሮ ላይ ተመስርተ በአማርኛ አዘጋጅልኝ በሉት እስቲ ብለን እንሞክር። ይሄን የላብራቶሪ ውጤት አንብበህ የስኳር ህመም ላለበትና የህክምና እውቀት ለሌለው የገጠር ሰው አመጋገቡን እንዴት ማስተካከል እንዳለበት የሚያሳይ ምክር በኢትዮጵያ ምግቦች ላይ ተመስርተ እንደነ እንጀራ እንደነ ጤፍ እነ ሽሮ ላይ ተመስርተ በአማርኛ አዘጋጅልኝ እንለዋለን። በጣም አጭር በሆነ ደቂቃ ውስጥ ኢሜጁን ተመልክቶ ከምስሉ ላይ በአማርኛ አመጋገቡን እንዴት ማስተካከል እንዳለበት እንትኑ የላብራቶሪ ውጤቱ ምን እንደሚል ዶክተሮች በራሳቸው ቋንቋ በራሳቸው ዕውቀት ሊናገሩ ይችላሉ። ነገር ግን አብዛኛው የህክምና ቋንቋ እንግሊዘኛ ላይ እጅግ ትኩረት የሚያደርግ ወይም ደግሞ ይሄ በእንግሊዘኛ ስለሆኑ ቋንቋዎቹ ለማብራራት ይከብዳል። ስለዚህ ተመልከቱ፣ ዶክተሮቹን ያግዛቸዋል። ጤና ይስጥልኝ። የያዙት ምስል በህክምናው ሜታቦሊክ ሲንድሮም ወይም ደግሞ ከስኳርና ከደም ሰብ ጋር ተያያዥ የሆኑ የጤና ችግሮች ያሉባቸው ሰዎች የላብራቶሪ ውጤት ያሳያል። በዚህ ሰንጠረዥ ላይ ፔሸንት ዊዝ ሜታቦሊክ ሲንድሮም በሚለው በቀኝ በኩል ያለው ዝርዝር እንደሚያሳየው እነዚህ አይነት ችግሮች ያለበት ሰው የስኳር መጠኑ ከፍ ያለ ነው፣ የደም ስብ በጣም ከፍ ያለ ነው፣ ጥሩ የሚባለው የደም ስብ ዝቅተኛ ነው HDL የሚባለው፣ የሰውነት መቆጣት ከፍ ያለ ነው። ለአንድ የገጠር ነዋሪ በሚገባ መልኩ እነዚህን ውጤቶች ለማስተካከል የሚረዳ ምክር እንደሚከተለው አዘጋጅቻለሁ። ይመልከቱ። ዋናው ነገር እዚህ ጋር ነው። ወንድሜ ወይም አባባ ብሎ ጀመረ። ኢማጂን አንደርስታንዲንግ ሌቭሉ ይህ ውጤት የሚያሳየው በደም ውስጥ ያለው ስኳርና ስብ ወይም ደግሞ ጮማ እነሱ በሚገባቸው እንደበዛ ነው። መድኃኒት ብቻ መውሰድ በቂ አይደለም። ዋናው ነገር የምንበላው ምግብ ነው። እግዚአብሔር ይመስገን ሀገራችን የሚለውን ተመልከቱ። እግዚአብሔር ይመስገን ሀገራችን ጤናማ የሆኑ ምግቦች እንደ ጤፍ፣ ጎመን አሏት። ነገር ግን አጠቃቀማችን ግን ማስተካከል አለብን ይላል። ኢማጂን እግዚአብሔር ይመስገን ይላል። እንጀራና እህልን በተመለከተ መጠኑን ቀንሱ። ጤፍ ምንም እንኳን ለስኳር ህመምተኛ ከስንዴና ከበቆሎ የተሻለ ቢሆንም እርሱም ቢሆን ስኳር አለው። ስለዚህ በፊት እኔ አሁን ይሄን ሙሉ በሙሉ በጣም ባላነብላችሁም ያው አንደርስታንድ አድርጋችሁታል። ወጥና ዘይት፣ ሽሮና ምጥን ዘይትን ይቀንሱ፣ ሽሮ አይወፍር። ኢማጂን ይሄ ሁሉ ምክር ነው። ማንም የማይከለክለው ምግብ አትክልት ወይም ደግሞ ጎመን ያብዙ። መጠጥና ሻይና ስኳር በገጠር አካባቢ የተለመደው በሻይ ላይ ብዙ ስኳር መጨመር ነው። ለእርሶ ግን ክልክል ነው። ማርና ማርም ሆነ ለስላሳ መጠጦች የስኳር መጠኑን በፍጥነት ስለሚጨምሩ ያስወግዱ። እንቅስቃሴ ይስሩ። ማጠቃለያ ምክር ምናምን ብለው በዝርዝር እዚህ ጋር ገለጸልን ማለት ነው። አያችሁት? በኢትዮጵያ ምግቦች ላይ ተመስርተህ ስላልነው ብቻ ፒዛ ወይ ፓስታ ምናምን ብሎ አይልም። ሽሮና እንጀራን መሰረት አድርጎ ኮንቴክስቹዋል ነው፣ እንደጠየቀው እንዳለንበት አካባቢ ነው። ይሄ ነው አርቲፊሻል ኢንተለጀንስ ሎካላይዝ ማድረግ ወይም ደግሞ ሀገርኛ ማድረግ ማለት። ግልጽ ነው። ስራችሁን በሰዎች ዘንድ ተወዳጅ ያደርጋል። ዶክተሩ በዛ መንገድ በሚገባቸው መንገድ ሲያብራራው they will be impressed። ሌላው ደግሞ ለኮንተንት ክሬተሮች ወደ እናንተ እንምጣ። ዩቲዩበሮች፣ ቲክቶከሮች፣ ዲጂታል ማርኬተሮች ብዙ ጊዜ የሐሳብ መጥፋት ያጋጥመናል አይደል? ጄሚናይ በተለይ የኮንተንት ክሬተሮች ጀስት ይሄ ኮንተንት ፓርትነር ነው፣ ክሬቲቭ ፓርትነር ነው። ግን እንዴት ቢለው ወሳኝ ነው። ዝም ብላችሁ ቪዲዮ ሐሳብ ስጠኝ አትበሉት። የቪዲዮ ሐሳብ ስጠኝ ብላችሁ አትጠይቁት። ስፔሲፊክ ሁኑ። ስለ ኢትዮጵያ ቱሪዝም አጭር የቲክቶክ ቪዲዮ መስራት እፈልጋለሁ፣ ተመልካቹን በመጀመሪያዎቹ 3 ሰከንዶች ውስጥ የመሳብ ወይም ደግሞ ኩክ ምንለው ፍላጎት አለኝ፣ እሱንም ስጠኝ። አዝናኝ የሆነ ስክሪፕት አድርገው
እና ምን አይነት ሙዚቃ መጠቀም እንዳለብኝም ጭምር ጠቁመኝ ብላችሁ በደንብ ዲቴል ስፔሲፊካሊ እያንዳንዱን ነገር ጠይቁት። ለምሳሌ የካሜራ አንግል ሊሆን ይችላል፣ የሙዚቃ አይነት፣ እንዲሁም መግቢያው ምን መሆን እንዳለበት ይነግራችኋል በራሱ ጊዜ በደንብ አድርጉ። እንደውም ርዕሱ ምን ቢሆን ብዙ ሰው ክሊክ ሊያደርገው ይችላል፣ ብዙ ሰው ሊወደው ይችላል ብላችሁ መጠየቅ ትችላላችሁ። ግልጽ ነው። ሊስት አድርግልኝ ከዛ ውስጥ እኔ ልምረት ይበሩት። በአማርኛ ነው እያልኳችሁ ያሉት። ይሄ ኮንቴክስቹዋሊ ይረዳናል። ይሄ የ10 ሰው የ5 ሰው የሚሰራውን ስራ እናንተ በ5 ደቂቃ ውስጥ ከጄሚናይ ጋር ሆናችሁ መስራት ትችላላችሁ ማለት ነው። እንግዲህ በዚህ መልኩ ስለ ኢትዮጵያ ቱሪዝም አጭር የቲክቶክ ቪዲዮ መስራት እፈልጋለሁ በሉት። ተመልካቹን በመጀመሪያዎቹ 3 ሰከንዶች ውስጥ የሚስብ አዝናኝ የሆነ ስክሪፕትና ምን አይነት ሙዚቃ መጠቀም እንዳለብኝ ጭምር ጠቁመኝ ብላችሁ ጻፉለት። እንዳልኳችሁ ዲፕ ሪዝኒንግ አሁን ይሄን ኮምፕረስ አድርጌ ባሳያችሁ እያንዳንዷን ነገር አጥንቶ በዘፈቀድ አይደለም የሚሰጠን። ኢትዮጵያ ውስጥ ያለው የቱሪዝም ኮንቴክስት ምን ይመስላል፣ ቲክቶከሮች ምን አይነት ኮንተንት ነው የሚሰሩት የሚለውን በዚች በአጭር ደቂቃ ውስጥ ካጠና በኋላ ነው አጥንቶ ጥናት ላይ ቤዝድ የሆነ ምላሽ የሚሰጠን ማለት ነው። ምን አለ በጣም ጥሩ ሐሳብ ነው ለቲክቶክ አጭር ፈጣንና ተመልካች የሚይዝ የሚያፈዝ ቪዲዮ ለመስራት አለ። ይሄው የቪዲዮ ኢትዮጵያ እንደዚህ አይተዋታል ሚል ኮንሰፕት ሰጠን። ፈጣን የሆኑ ምስሎች ይገባሉ። ሙዚቃው ቲክቶክ ሙዚቃ የቪዲዮ ነፍስ ነው ይላል። ሮፍናንን መረጠልን። ኢማጂን ሮፍናን ዘፈን ለምሳሌ ቻይልድ ወይም ጌት ቱ ወርክ የሚለውን የሮፍናን ሙዚቃ ራሱ ሰጀስት አደረገልን። አሁን ላይ ቲክቶክ ትሬንድ ላይ የሆነ ፈጣን የውጭ ዘፈን ወስዶ ከኢትዮጵያ ምስሎች ጋር ማቀናበርም ጥሩ ነው የሚል ምርጫ ሰጠን። ሶስተኛ ደግሞ በገና ወይም ማሲንቆ ከዘመናዊ ቢት ጋር የተቀላቀለበት ኢንስትሩሜንታል ነገር ፈልጋለ። ይሄው ስክሪፕቱን ጻፈ። ዳሎል ወይም ኤርታሌ እሳተ ገሞራ ምስል ወደ አረንጓዴ ተራሮች ባሌ ከላሊበላ ምናምን ጽሁፍ ምናምን ተመልከቱ። እያንዳንዱ ስክሪፕት ድምጽ ምስል ምን መጠቀም እንዳለብኝ ከነ ደቂቃዎቹ ከፋፍሎ ሰጥቶኛል። ከዛ ለኤዲቲንግ የሚጠቅሙ ምክሮች ብሎ የሁክ ትራንዚሽን ካፕሽኖችን በራሱ ጽፎ አዘጋጅቶልኛል። ቀጣይ ምን ላርግልሃል? ይህን ቪዲዮ ለመስራት ከላይ ተጠቀሱትን ቦታዎች ቪዲዮ ለማግኘት ከፈለክ የት ማግኘት እንደምትችል ልጠቁምህ። ግዴታ መሄድ አይጠበቅብም። ልጠቁምህ የት እንደምትችል ሊንክ ነው የሚያስቀምጥ። ስቶክ ፎቶዎችን ይሰጣናል። ይሄው ይሄ እጅግ በጣም አስገራሚ ነው ለኔ። ለናንተ አላቅም፣ ኮሜንት ላይ ንገሩኝ። አሁን ደግሞ ወደ ህግ ባለሙያዎች እንምጣ። ጠበቆች፣ ዳኞችና የህግ አማካሪዎች ስራችሁ የንባብ የትንታኔ በተለይ አናሊሲስ ይበዛዋል። ብዙዎቻችሁ ኤአይ ለኔ አይሰራም፣ የኢትዮጵያን ህግ ኤአይ አያቆም ልትሉ ትችላላችሁ። ይሄ በጣም ስህተት ነው። ጄሚናይ 3 ፕሮ የኢትዮጵያን ህገ መንግስት የፍትሐ ብሔር ህግና የወንጀል ህግን በተለይ ክሪሚናል ኮዶችን መረጃዎች በደንብ ያክ። ዋናው ነገር እንዴት እንደምትጠይቁት ነው። አጠያየቃችን አሁንም የፕሮምፕት አሰጣጣችን ይወስነዋል። ለምሳሌ ኮንትራት አግሪመንት የኮንትራት ውል ረቂቅ አለ እንበል። ክፍተቶቹን ማግኘት ፈልጋችሁ የህግ ባለሙያ ናችሁ። ዝም ብላችሁ ቼክ ዚስ ኮንትራክት ቼክ ዚስ አግሪመንት አትበሉት። ኢን ኬዝ ማለት ነው ቼክ ዚስ ኮንትራክት ይሁን አጠር ያለ ጥያቄ ከምትጠይቁት ስፔሲፊክ ሆኑ። ቅድም እንደነገርኳችሁ እኔ ህግ ባለሙያ ነኝ፣ ይህንን የቤት ኪራይ ውል እንደ አንድ ተከራይ ጠበቃ ሆነ ገምግምልኝ። ግልጽ ነው። በተለይ ደግሞ በተከራዩ ላይ አላስፈላጊ ግዴታዎች የሚጥሉ ወይም ደግሞ ለወደፊት ክርክር ቀዳዳ የሚፈጥሩ አንቀጾችን ጠቅሰ ማስተካከያ ምክር ሰጠኝ በሉት። ቪዥዋላይዝ አድርጎ በሚገርም ሁኔታ ይሰጣቸዋል ማለት ነው። ግልጽ ነው። ስፔሲፊክ የሆኑ ክሎችን ስፔሲፋይ ሆኖ ሰጠይቁ እኔ እንዲህ ነኝ በእንትን ሳይድ ሆኜ ምናምን የሚለው። ስለዚህ እንደ ተከራይ ጠበቃ ሁን ስላላችሁት ውሉን በተከራዩ ጥቅም እይታ ወይም ደግሞ በተከራዩ ሳይድ ሆኖ ነው የሚፈትሸው።
ግልጽ ነው። እንደ አከራይ ጠበቃ ሁን ብትሉት ደግሞ ለአከራዩ በሚጠቅም መልኩ ይተነትነዋል። ይህ ለሙግት በኋላ ለአርጊውመንት በጣም ለመዘጋጀት በጣም ወሳኝ ነገር ነው። ግልጽ ነው። ለበኋላ በጣም ይጠቅማችኋል የሚል እምነት አለ። ወደ ስፖርቱ ቤተሰቦች እንሂድ እስቲ። ወደ ስፖርት እንዴት ለምሳሌ አሰልጣኞች፣ የጂም ባለሙያዎችና ስፖርተኞች ብዙ ጊዜ የምታሰሩት ልምምድ ብዙ ጊዜ ኮፒ ፔስት ነው ከዩቲዩብ ተብሎ ይባላል። ከዩቲዩብ እያያችሁ ከምትደግሙት ጄሚናይ የናንተን ሳይንስ ቤዝድ አሰልጣኝ መሆን ይችላል። እንዴት ነው? ለምሳሌ ኢትዮጵያ ውስጥ ስንሰራ ከግምት ውስጥ መግባት ያለበት ትልቁ ነገር ለምሳሌ አቲቲዩድ ሊሆን ይችላል፣ የአየር ሁኔታው፣ የአመጋገብ የአመጋገብ ሁኔታ። እስቲ ለቡድን አሰልጣኝ የሚሆን ምሳሌ ነው። እኔ የኢትዮጵያ ፕሪሚየር ሊግ አሰልጣኝ እግር ኳስ ክለብ አሰልጣኝ ነኝ እንበልና ተጫዋቾቼ ከባድ ጨዋታ አድርገው ደክመዋል ብሎ ይጠይቅ። ለሚቀጥለው ሳምንት የሚሆን የሪከቨሪ ወይም ደግሞ ሪከቨሪ ማድረጊያና የቴክኒክ ስራ ላይ ያተኮረ የ5 ቀን የልምምድ ፕሮግራም ስጠኝ። ፕሮግራሙ የአዲስ አበባን ወይ የኢትዮጵያን የአየር ሁኔታ የተጫዋቾችን የሀገራዊ የኛን ሀገር የአመጋገብ ዳይት ግምት ውስጥ ያስገባ ይሁን ብላችሁ ጠይቁት። አስተውሉ። የኛን ሀገር አመጋገብን ግምት ውስጥ ያስገባ ስላላችሁት ለጉልበት የሚሆን ወይም ደግሞ ይሄ በካርቦሃይድሬት ኦር ሳምቲንግ የበለጸገ የሀገራችንን ምግብ ለምሳሌ በእኛ ሀገር ኮንቴክስት መቼ መብላት እንዳለባቸው ጭምር በዝርዝር ስኬጁል አውጥቶ ይነግራችኋል ማለት ነው። የኢትዮጵያ ፕሪሚየር ሊግ እግር ኳስ ክለብ አሰልጣኝ ነኝ። ተጫዋቾቼ ከባድ ጨዋታ አድርገው ደክመዋል ምናምን ብዬ ቅድም እንዳልኳችሁ ጻፍኩኝ። ቴክኒክ ስራ ላይ ተኮ የ5 ቀን የልምምድ ፕሮግራም ነው የሚያወጣልኝ። ዝም ብሎ አይደለም አሁንም ሲያወጣልኝ የኢትዮጵያ ፕሪሚየር ሊግን ኮንቴክስት ያያል፣ ያጫውት ሁኔታ በደንብ ያጠናል። ካሉት ምንጮች ያው እኛ ሀገር ብዙ ጊዜ ምንጮች አይኖሩም፣ ግን ካሉት ውስጥ በደንብ አድርጎ አልቲቲዩዱን ይመለከታል። የአየር ሁኔታውን አሁን ያለበትን በደንብ ያያል ከተለያዩ የሜትሮሎጂ ምንጮች። ከዛ በኋላ ነው ባይዘው ምላሽ የሚሰጠን። ዝም ብሎ ግምታዊ አሰጣጥ አይደለም እንደ ድሮ የሚሰጠን፣ እንደ ድሮ የጄነሬቲቭ ኤአይ ቱሎች ማለት ነው። አሁን 3 ፕሮ እጅግ በጣም የሚገርም ደረጃ ላይ ነው የደረሰው። ይሄው አውርቼ ሳልጨርስ ምላሹን አስቀምጦልኛል። ሰላም ኮች አለኝ። በኢትዮጵያ ፕሪሚየር ሊግ ያለው የተፎካካሪነትና የአዲስ አበባን የአየር ሁኔታ ከግምት ውስጥ በማስገባት ተጫዋቾች ካለፈው ከባድ ጨዋታ እንዲያገግሙና ለቀጣዩ ጨዋታ ብቁ እንዲሆኑ የሚያስችል 5 ቀናት ፕሮግራም ከዚህ በታች አዘጋጅቼልሃለሁ አለኝ። የአየር ሁኔታው አልቲቲዩድ ያው ሃይ አልቲቲዩድ ላይ ስለሚገኝ ኦክሲጅን አነስተኛ ነው። ስለዚህ መጀመሪያዎቹ ቀናት ውስጥ ልብ ምት በከፍተኛ ሁኔታ የሚጨምር ልምምድ አይመከርም። አመጋገብ እንጀራ ምርጥ ካርቦሃይድሬት ምንጭ ኮምፕሌክስ ስለሆነ ኢነርጂ በጣም ጠቃሚ ነው። ነገር ግን ለመፈጨት ጊዜ ስለሚወስድ ተጫዋቾቹ ከልምምድ ከመጀመራቸው ከ3 ከ4 ሰዓት በፊት እንዲበሉት ይመከራል። ሽሮ ተጨማሪ በሶ ብሎ ገለጸልኝ። የልምምድ ፕሮግራሙን ግን ሰኞ ሙሉ መልሶ ይሄ ሪከቨሪ ትሬኒንግ አለ። አላማው ለምንድን ነው? ይሄ ሪከቨሪ ትሬኒንግ ከጡንቻ ውስጥ ላክቲክ አሲድን ማስወገድና ዘናው this is so scientific ነው። የቆይታ ከ45 እስከ 60 ደቂቃ አሰራች ይላል። ቀላል ሩጫ ጃግሊንግ እና 15 ደቂቃ በጣም ዝቅተኛ ፍጥነት ያለው ሩጫ ይሁን ይላል። ዳይናሚክ በረዶ ውሃ ውስጥ ይግቡ፣ ከተቻለ 10 ደቂቃ እግሮቻቸውን በረዶ ውሃ ውስጥ እንዲዘፍቁ አድርግ። አሰልጣኞች ካላችሁ this is በጣም ቢገርም ነው። ማክሰኞ ደግሞ ቴክኒክና ቅብብል ሎው ኢንቴንሲቲ ቴክኒካል ይላል። አላማው ኳስን መቆጣጠር፣ ክህሎትን ማሻሻል ያለ ንክኪ ኖ ኮንታክት ይላል። አሰልጣኙ ስለ እርሱ ደግሞ ተጨማሪ ምክር ልንገሩት ይላል። የእንቅልፍ ሰዓት አዲስ አበባ ውስጥ ምሽት ላይ ቅዝቃዜ ስላለ ተጫዋቾች በቂ ሙቀት አግኝተው ቢያንስ 8 ሰዓት እንዲተኙ ይቆጣጠሯቸው። እንቅልፍ ከምግብ እኩል ለሪከቨሪ በጣም ወሳኝ ነው። የውሃ አወሳሰድ ከባህር ጠለል በላይ
ባለን ከፍታ ላይ ሰውነት ቶሎ ስለሚደርቅ ተጫዋቾች በልምምድ መሃል ውሃ እንዲጠጡ ያስገድዷቸው። ቀጣይ እርምጃ ለሮብ ቀን የተለየ የጥቃት ስልት የማጥቃት አታኪንግ ፎርሜሽን ወይም ደግሞ የተከላካዮች አደረጃጀት ዲፌንሲቭ ሼፕ ልምምድ በዝርዝር እንድነግሩ ይፈልጋሉን ብሎ ይላል። ስለዚህ እንደ ጓደኛ ዴይሊ አውራው ኮች this is በጣም ሳፖርቲቭ የሆነ ወዳጅ ነው፣ ቴክኒካል ወዳጅ ስለሆነ ተጠቀምበት። ለጋዜጠኞችና ለሚዲያ ሰዎች ደግሞ ኤአይን እንዴት መጠቀም እንደምንችሉ ለምሳሌ ይሄ በዚህ ዘመን ትልቁ ጠላት የውሸት ዜና ነው፣ ፌክ ኒውስ ነው የሚባለው። እንዲሁም ለምሳሌ ለአንድ ርዕስ አዲስ አንግል ማጣት ጋዜጠኛ ስለነበርኩ በደም አውቀዋለሁ። ይሄ ርዕሶች ብዙ ጊዜ በተለይ ፕሮግራም አዘጋጆች ከሆኑ ርዕስ ይጠፋል። ይሄ ለፋክት ቼኪንግ ለማጣራት ለምርመራ ጋዜጠኝነት ኢንቨስቲጌቲቭ ጆርናሊዝም ልትጠቀሙበት ትችላላችሁ። ለምሳሌ አንድ ቫይራል የሆነ ፎቶ ወይም ደግሞ ወሬ መጣ እንበል ሶሻል ሚዲያ ላይ ወር በማንኛውም ሚዲያ ይህ በሶሻል ሚዲያ ላይ የሚዘዋወረው ፎቶ መቼና የት እንደተነሳ ማወቅ እፈልጋለሁ በሉት። ፎቶውን ሰጣችሁት ማለት ነው። ፎቶውን በዝርዝር እና አናላይዝ አድርገ በውስጡ ያሉትን የስሞች ቦታዎች፣ የሰዎች አለባበስ፣ የአየር ሁኔታ በማየት ይህ ፎቶ ወይ አዲስ አበባ ውስጥ ኢትዮጵያ ውስጥ መሆኑን ወይም ደግሞ አለመሆኑን የሚጠቁም ማስረጃ መቼ የተነሳ መሆኑን በዝርዝር ነገረኝ በሉት። ስለዚህ ፎቶ ላይ ያለውን የሱቅ ስም አንብቦ ይሄ ሱቅ ኬንያ ናይሮቢ ያለው ሊላችሁ ይችላል። ወይም ደግሞ ቦታው ኬንያ ነው። በዚህም ህዝብን ከማደናገር ትድናላችሁ ማለት ነው። እንዲሁም ለኢንተርቪው ስትዘጋጁ ተራ ጥያቄ ከመጠየቅ ለመውጣት ወይም ደግሞ ይሄ ጥያቄ ለማውጣት እንዲበሉት አንድ ታዋቂ አርቲስት ኢንተርቪው ሊያደርግ ነው። ስለ አዲሱ አልበሙ በተለመዱ ጥያቄዎች ውጪ ወጣ ያለ ጥያቄ እሱን የሚፈትኑና ተመልካች ጉድ የሚያስብሉ ምናል ዲቴል ጻፉለት ዲቴል። ስለዚህ 5 ጥያቄዎች አውጣልኝ፣ 10 ጥያቄዎች አውጣልኝ እንዲ ሊሆን የሚችል በሉት። ከዛ ውጤቱን ታዩታላችሁ። ማስተዋል እያዩ ያቀው ይሁን እስቲ እና ማስተዋል እያዩ የተባለው ኢትዮጵያዊ ተወዳጅ አርቲስትን ስለ አዲሱ አልበሙ ከተለመዱ ጥያቄዎች ውጪ እሱን የሚፈትኑና ተመልካችን ጉድ የሚያስብሉ 5 ልዩ ጥያቄዎች አውጣልኝ። ማስተዋል እያዩ and his new album I am actively avoiding the predictable interview questions ይላል ከታች። My goal now is to identify truly insightful and unique line of question to በቃል የተለየ ማስተዋል እያዩ ማን ነው የሚለውን እሱ እስካሁን እያጠና ይሄው ሳልጨርስ አመጣልኝ። ለአርቲስት ማስተዋል እያዩ የምታቀርባቸው እነዚህ ጥያቄዎች ስለ ዜማና ግጥም የሚጠየቁ የተለመዱ ጥያቄዎች ወጣ ብለው ወደ አርቲስቱ ስነ ልቦናና የጥበብ ፍልስፍና የሚገቡ ናቸው። እነሆ 5 ጥያቄዎች፣ እነሆ ጉድ የሚያስብሉ 5 ጥያቄዎች ስለ መደገምና አዲስነት ፍራቻ። ማስተዋል አድናቂዎች የቀድሞ ስራዎች ላይ የሰጡ ቦታ አለ። በዚህ አዲስ አልበም ላይ ግን ራስህን ለመደገም ፈትነህ ነበርን ወይስ አዲሱን ማስተዋልን ለማስተዋወቅ ስትል የቀድሞ አድናቂዎችን ላጣ እችላለሁ የሚለውን ስጋት ተቀበለ ወደ ሰራኸው ባጭር? እሺ ሁለተኛው ጥያቄ ስለ ግላዊ ቨርናቢሊቲ። ብዙ ጊዜ ሙዚቀኞች በዜማ ቅላጼና በግጥም ውበት ጀርባ እውነተኛ ማንነታቸውን ይደብቃሉ። በዚህ አልበም ውስጥ ግን ይሄን ስሜቴን ህዝብ ቢሰማብኝ ምን ይለኛል ብለህ ይፈራህበት ነገር ግን ፍራቻን አሸንፈ እንደወረደ ያቀረብከው የውስጥ እርቃንን የሚያሳይ አንድ ዘፈን የትኛው ነው ከአልበም ውስጥ? ጋዜጠኞች ሰምታችኋል። አንድ እውነተኛ የጥበብ ስራ ወይም አልበም ወደ ህዝብ ለማምጣት የግድ አርቲስቱ የተወሰነ ክፍል መሞት አለበት ይባላል። ይህ አልበም እውን እንዲሆን ያንተ ሰላም ጊዜ ወይም ደግሞ የግል ህይወት የከፈለልህን መራራ ዋጋ ምንድነው ነገር?
አሁን ያለንበት የሙዚቃ ዘመን እንደ ፋስት ፉድ ቶሎ የሚደርስና ቶሎ የሚረሳ ሆኗል። በድፍረት ንገረኝ፣ ከ10 ዓመት በኋላ አንድ ሰው ይህንን አልበም ቢያዳምጠው የሚያገኘው ያለፈውን የታሪክ ትዝታ ነው ወይስ ዘመን ተሻጋሪ የሆነውን ሕያው ስሜትን? አልበም ከትኩስነት ውጪ የሚቆምበት ጉልበቱ ምንድነው? በቃ this is በቃ እኔ አጨብጭቤያለሁ ጋይስ። እናንተ የተሰማችሁን ፕሊስ ንገሩኝ። ስለዚህ ዛሬ ያየናቸው ነገሮች የዚህን ግዙፍ መሳሪያ ወይም ደግሞ የዚህን ቱል 1% ብቻ ቢሆን ነው። ጄሚናይ 3 ፕሮ መሳሪያ ነው። መሳሪያ ደግሞ በያዘው ሰው እጅ ነው ውጤቱ የሚለካው። ስለዚህ ዛሬ አንድ ነገር እንድታደርጉ ፈልጋለሁ። አሁን ሁላችሁም ገብታችሁ ጄሚናይ ላይ ብራውዘርም አለ አፕም አለው gemini.google.com ላይ ገቡና በሙያችሁ ወይም ደግሞ በትምህርታችሁ አንድ ከባድ ነገር ጠይቁት። ግን ስትጠይቁት እንደ ሰው አናግሩት። እኔ ማን ነኝ፣ ምን እፈልጋለሁና እንዴት እንዲቀርብልኝ እፈልጋለሁ የሚለውን ፎርሙላ ማሟላት ይጠበቅባችኋል። ጠይቁት። ያገኛችሁን ውጤት ኮሜንት ላይ አጋሩኝ። የትኛው ፊቸር በጣም አስገረማችሁ? በቀጣይስ ምን አይነት የኤአይ ቱቶሪያል እንስራላችሁ? ሐሳባችሁን መስማት እንፈልጋለን። ይህ ቪዲዮ አስተማሪ ነበር ብላችሁ ካመናችሁ ለጓደኞቻችሁ ሼር አድርጉላቸው። ኤአይን የምንፈራው ሳይሆን የምናዘው ትውልድ ልንሆን ይገባል መልእክቴ ነው። መልካም ጊዜ ይሁንላችሁ። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ባይ ባይ።